እንዴ አንቺ ነው በዚህ ሰዓት ልትሄጂ ነው? ዴቭ ፒዛ ሊጋብዘኝ። በዚህ ሰዓት? አዎ ምን ችግር አለ? ከዴቭ ጋር አይደል እንዴ? ልትጋብዘኝ ነው አይደል? አዎ አንቺ ከፈለግሽ። እሺ በቃ አትናደድ። መጀመሪያም ከሱ ጋር እንድሰራ መገፋፋት አልነበረብኝም። እሺ ይቅርታ አድርግልኝ በቃ። ይቅርታ ምን ይፈይድልናል? ይቅርታ የቤት ኪራይ፣ የልጃችን ትምህርት ቤት ይከፍላል፣ አስቤዛ ይሸፍናል። ሄሎ ነው ቢሮው ሳይዘረፍ አልቀረም። ጓደኛ በቁሜ ነው የቀበረኝ ዳዊት በቁሜ። ሲጀመር አማቼ ይሄን ደብዳቤ ለምን የጻፈላት ይመስላል? አደጋው ስለሆነ ነው። እሺ አንተም እሱም መስጠም የጀመረች መርከብ ውስጥ እንደሆናችሁ አድርጋችሁ አስቡት። ሶሲ ምን ሆነሻል? ምንድነው ፊትሽ? ከመሸ የመርዶ ደብዳቤ ይዘሽ መተሽ ቁጭ አድርገሽ ነው ያሳደርሽ። ቃላብ ነህ? አሁን ነኝ። ዳዊት ነኝ። ዳዊት እንዴት ነህ? ሰላም ነው? ደህና ነኝ። ቃላብ ላናግርህ ፈልጌ ነበር። እኔ እንደዚህ አይነት ነገር አይገባኝም እንዴ። ገና ለገና ትንሽ ተቸገርኩ ብለሽ ወርቅሽን ታስይዢ ነው እንዴ? እና ሌላ ምን አማራጭ አለኝ? የቤታችንን ችግር ሁሉ ቃል ትከሻ ላይ መጣል አለብኝ? እና ወዶ የገባበት ኃላፊነት አይደል እንዴ? ታዲያ የሱ ባል መባል ምኑ ላይ ነው ትርጉሙ? የጨንጅ ደግሞ አበዛሽው። አሁንስ እንዴ ትዳር ማለት እኮ አንቺ ገባ ወጣ እንደምትይበት የቦይ ፍሬንድ ወይም የገር ፍሬንድ አይነት ቤት አይደለም። እና ለምን ይመስልሻል እንዲህ ጭልጥ ብዬ ያልገባውበት? እንዲህ እንደናንተ አይነት ባለ ትዳሮች የምታስነሱት አዋራ ስለማይመቸኝ እኮ ነው። አልገባሽም እንዴ? እንዲገባኝ አልፈልግም። አሁን ሰዎቹ ጋር ታገናኛለሽ አታገናኝኝም? ቆይ ለምን ሌላ አማራጭ አትወስጂም? ለምሳሌ እህትሽ ምስራቅ። ምን ምስራቅ ሄጄ እንድለምን እየመከርሽ ነው? ምን ችግር አለው? ቢያንስ ምስራቅ በዚህ ሰዓት አንቺን ለማገዝ የሚያስችል አቅም አላት። ምንድነው ችግሩ? ችግሩንማ ታውቂዋለሽ። እኔና ምስራቅ እንደማንጣጣም ጠፍቶሽ ነው? አትጣጣማ። አለመጣጣም በእህትማማቾች መካከል አዲስ ነው እንዴ? ደም ከውሃ ይወፍራል ሲባል አልሰማሽ? ስሜ የምስራቅን ቂመኝነት ብታውቂ ኖሮ ለደቂቃ እንኳን አጠገቧ ጋር አትቆሚም ነበር። ኧረ በፍጹም አላረገውም። ምስራቅ ሄጄማ አልለምንም። ወይ በእናትሽ የዚህን ያህልማ ልጅቷን ሰይጣን አታድርጊያት። ይሄ አጉል ኩራትሽን ወደዛ ትተሽ አሁን እንሄዳለን እንጠይቃታለን። ፍኖት አልሄድም አልኩሽ። ምስራቅ ጋር አልሄድም። እንሄዳለን። መጣሁ። ለማንኛውም ልብሴ ልቀያየር። ፍኖት አልሄድም አልኩሽ። በእናትሽ የእውነት ምስራቅ ጋር አልሄድም። መጣሁ። ቀይሬ እንሄዳለን አልኩሽ። እንሄዳለን። አቤት ጋሽ ነው። እንዴት እንደዚህ ጉድ ታደርጉኛላችሁ? እንዴት አንድ ተራሷ ያመልጣቸዋል? ጋሽ ነው በህይወቴ እንደዛሬ ቀን ተሸውጄ አላውቅም። እኔ እኮ የገረመኝ ቆይሽ እንዴት አመለጣችሁ? 24 ሰዓት ከዓይናችሁ እንዳይሰወር አላልኩም ነበር? ጋሽ ነው ባሉን መሰረት 24 ሰዓት ሙሉ ስንከታተለው ነበር እና ድንገት ብድግ ብሎ ኮንትራት ታክሲ ጠርቶ ወደ ቤቱ ሄደ። እኛም ተከታተን ወደ ቤቱ ስንሄድ ታክሲውን ጠብቀኛልና ወደ ቤቱ ገባ። እኛም ይመለሳል ብለን ስንጠብቅ ታክሲው ተነስቶ ብቻውን ሄደ። ተደናግጠን ግቢ ውስጥ ስንገባ ሰውየው በጓሮ በር አምልጦናል። አየህ እሱ ከእናንተ አስቀድሞ ስላሰበ ነው። ማሰብ ያስፈልጋል። ማሰብ ገባ ማሰብ
ተግባብተናል። ስማ ከዚህ በኋላ እንደዚህ አይነት ስህተት ብትሰራ አንተ ነህ ያርገኝ። አሁን መሄድ ትችላለህ። ቆይ ሌላው ስለ ጻፊያው የነገርኩህን ነገር እልባት እንድትሰጥ፣ ስለ ዳዊት የነገርኩህን ነገር እንዳትረሳ። አሁን መሄድ ትችላለህ። እሺ አለቃ። ቤትሽ እንዴት ነው? ፏ ያደረግሽው እናትሽ? ወድጄ ነው። ዘመኑ እኮ የውድድር ነው እናቴ። እሺ ሶስና ዛሬ ምን እንግር ጣለሽ? እህቴን የሚያሰኝ ህልም አይቼ ነው። ቢያንስ በህልምሽ ልታስታውሽኝ ከቻልሽ ትልቅ ነገር ነው። እሺ ፍኖትዬ ያበጥባጭ ያለሽ እንዴት ነው? አንቺ በተክሊል ዳርሽን ባላለ ስነ ስርዓት እሺ። አንድ እስቲ ብቻ ነው ለምባይሰማ እንዳይፈታሽ ብለሽ ጊዜ ቁጭ ብዬ እንዳላለቅስ እኔ ለውበት ቁጭ በላ። ምን ላምጣ? ቁጭ በላ። አይ ነው ምንም አያስፈልግ። አንድ ነገር ላስቸግርሽ ነበር የመጣሁት። አሁን ምንድን ነው የምላቸው እነዚህ ሰዎች? ወይ ጣጣ። ሄሎ ነዋይ፣ ሰላም ነው? ሰላም ነው ጌታዬ፣ ሰላም ነው። እርግጠኛ ነህ? አዎ ሰላም ነው፣ እርግጠኛ ነኝ። ታዲያ ምንድን ነው የምሰማው? ስለምን ነው ጌታዬ? ከመጋዘን ንብረቶች ተወስደዋል ስለሚባለው። ከመጋዘን? አይ ሰላም ነው ወይ? አስፈላጊ ከሆነ አጣራለሁ። እንግዲያው አጣራና እርግጠኛ ስትሆን ደውልልኝ። ነገሩ እውነት እንዳይሆን ብትጸልይ አይከፋም። አሁን እኔ እንደው ምን አባቴ ነው እነዚህ ሰዎች የምላቸው? ምንድን ነው የምላቸው? ቆይ እንዴ ይሄን ያህል ገንዘብ ከየት አምጥቼ እንሰጥሽ ነው የጠየቅሽኝ? እኔ እኮ ካለሽ ነው ያልኩሽ። ከአቅሜ በላይ የሆነ ችግር ስለገጠመኝ እንጂ አንቺ ጋር ልመና አልመጣም ነበር። አልገባኝም። እድሜ ለአባቴ ጋር ስትኩራሪበት የነበረልሽ ለምን አልደረሰልሽም? እሱን እዚህ ውስጥ አትክተችው። እንዴት አልከተውም? እድሜ ልክሽን ስትኩራሪበት አንዴ ኖርሽው እና ብኩራራበትስ? አባቴን አንቺ ቂም ስለያሽበት እኔ መጥላት አለብኝ? እንዴ ብለሽ ትጠይዋለሽ? አንቺ ማይስ ብርቅዬ ልጅ ነሽ እኮ አይደል እንዴ? ስሚ የፈጸመው በደል እንደኔ አጥንትሽ ድረስ ዘልቆ ስለማይሰማሽ አይደለም ወደ ለምን አዝለሽው አትዞሪም? ወይ እናንተ ግን ለምንድን ነው ነገር የማታበርዱት? አንቺ ደግሞ እሷ ነች እንጂ እርዳታ የጠየቀችሽ እሳቸው ናቸው እንዴ? እስቲ አንቺ ዝም በይ። ምንም የምታውቂው ነገር የለም። ምን አይነት ልጅ ናት? እህቴን የመሰለ ቤት ከፍቼ ስተኝ ሀብታም መስያት ይሆናል፣ ግን ሀብታም አይደለም። ቢያንስ ያለ አባትሽ እርዳታ ግን ለዚህ ደርሻለሁ። ምስራቅ አባቴን ያለ ምክንያት ከምትወቅሽው አልችልም አረዳሽም ማለቱ አይቀልም። ለነገሩ ታዩ እኔ ጥፋተኛው አንቺ እንደ እህቴ ቁጥሬ መምጣቴ። ለማንኛውም አመሰግናለሁ። አንቺ ግን ምን አይነት ሰው ነሽ በእናትሽ? በእናትሽ ቆይ።
እኔ ምን አደረኩኝ? እድሜ ላንቺ እሺ አልመጣም ይቅርብኝ ስልሽ እሷን ባህሪ ስለማታውቂው ቢያንቺ እኔ እኮ በጎ ነገር አስቤ ነው እንጂ እንደዚህ ትሆናለች ብዬ መች አስቤ። የምስራቅን መጥፎነት እየነገርኩሽ አልሰማ ስላልሽኝ ነው እንደዚህ የተዋረድኩት። እንደሱ አስቤ አልነበረም። በቃ ሌላ መፍትሄ እፈልጋለሁ። ሰላም ቃል ሰላም እንዴት ነህ? ሰላም ነው? እንዴት ነው አዲሱ ድርጅታችሁ ውስጥ መልክ ያዘ? ያው እንደምታውቀው ነው ያለንበት ሁኔታ ጋሽ አወቀ ሳይነግር መቼም አይቀርም። ያወቀን ቁጥብነት እያወቀው አወቀ መቼ ይናገራል? ቆይ አሁን ለመሆኑ የት ነው ያለው? እኔ ምን አውቃለሁ? አንተ ነው ጠይቅ እንጂ። ለመሆኑ ምን እየተፈጠረ ነው ያለው ዳዊት? እንዴት ምንም ነገር አታውቅም? በቃ ይኸውልህ እኔ እናንተ አንድ ቦታ ቁጭ ብለን መነጋገር ያለብን ጉዳይ አለ። ግን ምን ሆነሽ ነው? ፍኖትዬ በእናትሽ ይቅርታ፣ ቅድም ትንሽ ጮኩብሽ አይደል? እሱን ተይውና እኔ ግን በህይወቴ እህት በእህቷ ላይ እንደዚህ ስጨክን አይቻላቅ። እሳይ ደግ አደረኩ። ምን ደግ ታደርጊያለሽ? ይሄ ቂመኝነትሽ ግን በሽታ አይመስልሽም? ቆይ አንቺ እንደዚህ የምትቆረቆሪው ሶስና ለምን ተነካችብኝ ነው? ለምን አዝለሻት አትዞሪም? አልጠይቀችኝም እንጂ ምን ችግር አለው? አንቺ ግን ይሄን ያህል እሷ ጣውንትሽ ነች? ማን ያውቃል? ምናልባት አትቀልጂ በእናትሽ። እንደዚህ ተቸግራ እዚህ ድረስ ስትመጣ እንደዚህ መሆን ነበረብሽ? ይኸውልሽ ፍኖት፣ ቅድም እኮ አንቺ የማታውቂው ነገር አለ ብዬሽ ነበር። እውነት ሶስና ቢቸግራት ከኔ አባቷ አይቀርባት? ሲጀምር ማን ሆነና ለዚህ ችግር የዳረጋት? አባቷ አይደል እንዴ? ምን? በእናትሽ እሱን ታዩ። ኧረ እስቲ ንገሪኝ። ይኸውልሽ ምስራቅ፣ ሰውን አታውቅም ትያለሽ እንጂ ብዙ ነገር ማታውቂው አንቺ ነሽ። ዳዊት የምትለኝ አላምነው፣ በፍጹም አላምነው። እውነት ነው ቃል። ተው በምንም ሂሳብ ጋሽ አወቀ የመጋዘን ዘራፊ ሌባ ሊሆን አይችልም። ለማመን ቢከብድህም አልፈርድብህም። እኔም ስሰማው ልክ እንዳንተው ለማመን ተቸግሬ ነበር። ጋድ ለሞን የዜና ሶስና ምን ያህል እንደሚጎዳ ታውቃለህ? ለሁላችንም አስደንጋጭ ነው። አወቀ አንተንም ሶስናንም ችግር ውስጥ እንደከተታችሁ አውቃለሁ። ምን አይነት ጣጣ ውስጥ ነው የገባው ታቦ? እና እሱ የት ነው ያለው? እኔም ይሄን ልጠይቅ ነበር የመጣሁት። ያለበትን ንገረኝና ከዚህ እብደቱን እናውጣ። ልታግዘኝ ትችላለህ? በምን መንገድ? እንኳን እሱ ራሴን መርዳት ያልቻልኩ ሰውዬ እንዴት አድርጌ ነው የምረዳው? በማንኛውም መንገድ። አወቀ ድንገት ዞር ብሎበት ከገባበት ከአቅሙ በላይ ከሆነ ባላንጣ ጋር ግብ ሲፈጥር ዝም ብለን ማየት የለብንም። ተባብረን አንድ ነገር ማድረግ አለብን። በነገራችን ላይ ንብረታቸው የተወሰደባቸው ሰዎች አደገኛ ሰዎች ናቸው። አደጋው ደግሞ ላንተም ለቤተሰብም ይተርፋል። እሳት ማቃጠል ሲጀምር ማንንም አይተው፣ አንተንም፣ ልጅህንም፣ ሶስናንም፣ ምስራቅንም እኔንም። ይህን ሰሞን ደውልልሃለሁ። ወይ ጉድ! እና አወቀ ሶስና ላይ ጨክሮ እንደዛ አደረገ ነው የምትይ? ለዛውም ከፍተኛ የገንዘብ ችግር ላይ መሆናቸውን እያወቀ ሽሮ እንኳን ቢቸግራት በስኒ ሰፍሮ የሚሰጣት ጎረቤት ሳይኖራት አስበሽዋል? ለዛ ነው ሶሲን አግባብቼ ምስራቅ ብትሰማ አጨክንም ብዬ ይዣት የመጣሁት እንድትረጃት። ምስራቅዬና ምን ትያለሽ አንቺ? እኔ የምለው ትቅመሰው ትቅመሰው። የምርሽን ነው ፍኖት? ትቅመሰው አልኩሽ እኮ።
እግር ጣለ በልሳል እንዴት ነሽ? እንዴት ነህ? ሰላም ነሽ? በዚህ እኮ ሳልፍ ሰላም ልበላችሁ ብዬ ነው። ደህና ናችሁ? የሆነ ቦታ አውቅሻለሁ ልበል? ፍኖት እንዳረፈሽኳችሁ ተስፋ አደርጋለሁ። አይ እኔ ልወጣ ስል ነው የመጣው። ምስራቅ መጨረሻ ላይ ተናገርሽው እንዳትረሹ እሺ? መቼ ማለት ነው? ዛሬ ልጆች የሉም እንዴ? ብቻሽን? ኧረ አሉ። ውጭ ስራ ይዘው ነው። እኔም እኮ የማታ ሂሳብ ልስራ ብዬ ነው በጠዋት የገባሁት። እናንተ ግን ምን ሆናችሁ ነው የጠፋችሁት? በተለይ ደግሞ ዳዊት በሰላም ነው? ምን ሰላም አለ ብለሽ ነው? ያው ሩጫው፣ ውጥረቱ በዛ ላይ ያለ አይደል በየመካከሉ የሚገጥምሽ ነገር። እሱስ ልክ ነው። እኔማ ነው አይን ምን አስቀይሜው ነው ብዬ በጣም ተጨነቅኩ። አንቺማ ምን ታስቀይምኛለሽ? ያው ትንሽ ቀዝቀዝ ማለትሽ እና እቺ አልፎ አልፎ ሰው ጣልጣል የምታረጊያት ነገር ካልሆነሽ በቀር። ኧረ ተው፣ እኔ እንኳን በዚህ አልታማም። ያውም አንተ ላይ በፍጹም አላረገውም። እንግዳው ስህተቱ የኔ ይሆናላ። በደንብ እንድንቀራረብ እድሉን ስላላገኘን ይሆናል። ይሆናል። እንጂማ እኔ ካንተ ብዙ ነበር የምጠብቀው። ሁሉ ነገር በእጅሽ ነው ከፈለግሽ። በነገራችን ላይ አወቀ የት ነው ያለው? ምን ነው የዚህ ሰውዬ ነገር ዛሬ አለቃለኝሳ? እንዴት? ከነ በፊትም አጀንዳው አወቀ ነበር እንዴ? ኧረ እስኪ ተወኝ በእናትህ። እንደው የዚህን ሰውዬ ስም ማልሰማበት እኔ የት ሀገር ልሰደድ? እንደዚህ አይነቱን ነገር አገር ጥሎ በመሰደድ የምታመልጭ ይመስልሻል? እንዳወቀ አይነት ሰዎች እኮ በየደረስሽበት ሁሉ አሉ። ለመሆኑ ምን ተፈጠረ? ምን ንገሪኛ። የዛሬው ምሳ ግን ምን አስመልክቶ ነው እንደዚህ? ልደቴ። ያንተ ልደት በየሁለት ወሩ ነው እንደሚከበረው? ባለፈው አላከበርንም እንዴ? ታዲያ ምን ችግር አለው እንዴ? ልደት ከአንዴ በላይ መከበር የለበትም የሚል ህግ ወጥቷል እንዴ? ያደለው ጥሩ ህልም አየሁ ብሎ ቆንጆ ድግስ ይደግሳል። አንቺ ይደንቅሻል።
ወይ ሉልዬ በየሳምንቱ ብታከብረው ራሱ በጣም ነው ደስ የሚለኝ። አዎ ደስ ይላል። የኔን ገንዘብ ይድነቀው እንጂ መጋበዝን ማን ይጣላል? አይ አንቺ ግን እውነት አትረቢም። በል ገና ለገና ክትፎ ልጋብዝሽ ነው ብለህ አትረቢም አትለኝም። አይ እውነቴን እኮ ነው። እውነት ሙጭ አትረቢም እንዴ? ቆይ የዛሬዋ ቀን እናንቺ የተገናኘንበት 5ኛ ዓመት መሆኑ እንዴት ትረሻለሽ? 5 ዓመት እኮ ነው። ወይኔ ለጥሩ ጓደኝነትሽ፣ ለእህትነትሽ ቃላት ለማይገልጸው ፍቅርሽ እኔ ፍቅር በጣም ነው የማመሰግነው። ወይኔ በጣም ነው የሚያምረው። በጣም ያምራል። ስማ ምን ሆነሽ ነው እንደዚህ ሆንሽ እንዴ? ምን ነካሽ እንዴ? ለአንድ አብል እንደዚህ ሆንሽ አንቺ? ቪትስ ገዝቼ ቁልፉን ብሰጥሽ ምን ልትሆኚ ነው? ኧረ በእናትህ በጣም ምርጥ ስጦታ ነው። በጣም ነው የማመሰግነው። እንዴት እንደሚያምር እኔ ደስ እንዲልሽ ነው ፈልገው ላይ ነው። አሁን እንብላና ስለ ሶሲ እነግራለሁ ያልሽኝን ትነግሪኛለሽ። ቀላል እነግርሃለሁ። እኔ በጣም ነው የሚያምረው። እችንማ ሁሌ አይደለም የምትደረገው። በጣም ነው የማመሰግነው የኔ ፍቅር። በጣም የሚገርም ነገር ነው ብትነግሪ እባክሽ። እንዴ እና ባወቀ የተነሳ እህት ችግር ላይ ወድቃለች ነው የምትይ? አይገርምህም? ለዛውም ሳታስብና ሳትዘጋጅ ነው ከነ ቤተሰቧ ሜዳ ላይ ወጥቶ ይጣላት በአንዲት ብጣሽ ወረቀት። አያሳዝንም? በጣም ነው እንጂ የሚያሳዝነው። ቆይ እሱ ምሉም ብሎ ነው እንደዚህ የሚያደርገው? ማለቴ የሆነ ነገር ካላሰበ በቀር። ያሰበው ነገርማ በደንብ አለ። ምን እንዳሰበ ነው ያልደረስኩበት። ለነገሩ ባብ ከሆነ ሰው ምን ትጠብቃለህ? እዚህ ላይ ልክ ብለሻል። እኛንም ሳናስበው ነው ጉድ ያደረገ። ማለት ታሪኩ ረጅም ነው ምስራቅ። ኤኒዌይስ እሱን ሌላ ጊዜ በሰፊ ያጫወትሻለሁ። አሁን የሆነ የስራ ቀጠሮ ስላለብኝ ወደዛ መሄድ አለብኝ። አብረን እንወጣለን። እኔም ሱፐርማርኬት መሄድ ስለምፈልግ በዛው ጣል ታደርገኛለህ። በዛውም እንጫወታለን። ኦኬ እሺ። መጣሁ። ቦርሳ ይያዝ እና ነቃላብ ንብረት እስከ ማስያዝ የሚያደርስ ችግር ገጥሟቸዋል ነው የምትይ? ለዛውም የእናቷ ስጦታዎች፣ ቃል የገዛላት ወርቆች፣ ኢቭን የጋብቻ ቀለበቷ እንኳን አልቀረም። ቃል ግን ምንም አልነገረም። አይ በስራው ላይ ስለገጠመው ችግር እንጂ አሁን ስላልሽው ምንም የነገረኝ ነገር የለም። ግን የሆነ መኪናውን ለመሸጥ እንዳሰበ ሰማ የሆነ ችግር እንዳለ ገምቻለሁ። የከፋ ነው እንጂ በጣም የከፋ። ግን ምን አይነት ዘመን ላይ ነው የደረስነው ሉሊ? እህት በእህቷ ላይ የምትጨከንበት። ያው የአንዱ ችግርና ውድቀ ሌላው ደስታ የሆነበት ነው። በጣም ነው ማዝነው። በጣም ብታስጂ ምን ታመጫለሽ? እስኪ ወጣ ብለሽ መንገዱ ላይ ተመልከቺና ስለ ችግር የማያወራ ችግር የማይጠራ ስለ ችግር የማያስብ አንድ ሰው አሳየኝ። አንድ ሰው። ከጋባነት እንደወረርሽ ኖሮናል። ሆዳምነት ሱስ ሆኖብናል። በጣም የሚያሳዝነው ግን የኛ መጥገብ ሳይሆን የሌላው መራብ ነው የሚያስደስተን። ግን ምን ማድረግ ነው የሚገባ? ሉሊዬ ቢያንስ የወደቀ ሞራላቸው ለመጠገን አብረናቸው ብንሆን ምን ይመስላል? ምን ማድረግ እንደምችል ባላውቅም የተሻለኝን ያህል ለማድረግ እሞክራለሁ። ምስራቅ ለምን ፈለግሽኝ? እሺ ያልሽበት እመጣለሁ። መጣሁ በቃ አልኩሽ እኮ።